ውዶቼ አቀረብኩኝ። እዚህ ጋር ሻይን አቀረብ ኮፊን ያቀረብኩት እንደስኩብኝ ኮፊ ያቀረብኩኝ ነስኮፊ ነው። ሰው ነስኮፊ በሐሊብ ነው በወተት ሰው እዚህ ጋር ያው የጠበስነውን አዘጋጅቻለሁኝ። እዚህ ጋር ደግሞ ከቸብና ማይነስ ነው ማታውቀውሚያ ነው እንብላ። ቢስሚላህ ተፈደሉ። እንዴት ነው የሚበላው ግን በአላህ ወይ ጉድ ወይ ጉድ ወይ ጉድ ይፋጫል። ትኩስ ነው እናንተ እንዴት ነው የምገምጠው? ግን እንዴት እንደሚጥም እኮ ወይ 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 በጣም ነው የሚጥመው። ወላሂ በጣም ከምላችሁ በላይ እንብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሪሙ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ አለን። አልሐምዱሊላህ እኔ ደህና ነኝ። ዛሬ እስቲ ቺክን አብረን እንጥበስ። ኦልሬዲ ቺክኑ ስፔሲ ነው። ሶ ቺክን ፍራይ ነው እና እኔ የምፈልገው በእንትን ነው። ይሄ ምንድነው ስፔሲ ሆኖ በዳቦ ተደርጎ ከዛን ያው ታውቁታላችሁ ከቸማ አይነት ሁሉ ነገር ተደርጎ ሲሰራ ነው ደስ ብሎ የሚመቸኝ ማለት ነው። ቺክናችን ይህን ይመስላል እንደምታዩት ረጃጅም ነው። ሶ እዚህ ጋር ደግሞ እንትን ጥደናል መጥበሻ ማለት ነው። ዘይታችን ግሏል መሰለኝ ግሏል እና እንደዚህ እንጥበስና እንበላለን ማለት ነው። እኔ የምበላው ያኔ እቀምመዋለሁ ገና በእንትን ማለት ነው። አሳያችኋለሁ፣ አብረን እንሰራለን። ግን ማለት ነው ስትጠብሱ ከፍሬዘር አውጥታችሁ 5 ደቂቃ 10 ደቂቃ ቆዩ ፕሊዝ፣ እንጂ ዘይቱ በጣም ነው የሚራጨው በጣም ዘይቱን አሳነስኩት መሰለኝና ለዛ ነው። እንደዚህ እንጠብሳለን። ከዛ ፍሪጃችን ውስጥ ገብተን የሚያስፈልገንን ነገር እናመጣለን። ማይነስ ፈልጋለሁ። ይሄን ማይነስ ፈልጋለሁ። ከዛን ማስተር የለኝም ከቸፕ ውጭ አለ ኢነፍ እዚህ ጋርም ከቸብ አዘጋጅቻለሁ። እዚህ ጋር ማይነስ አዘጋጅቻለሁ። ማስተር የለኝም። እኔ ብዙም የከቸብ አድናቂ አይደለሁም ማለት የሆነ ስዊት ነገር ነውና ደስ አይለኝም። እንደዛ ነው ማይነስ ወጣ አርሜ ጉልበት ይጠይቃል። ውይ ወደ ቦታው እንመልሳለን። ዶሯችን እየደረሰ ነው። በዚህ መልኩ እናደርገዋለን።
ሰላም አለይኩም እንዴት ናችሁ? አለን አልሐምዱሊላህ። ቺክን እየጠበስን ነው፣ አብረን እንብላ። ቺክናችን እየደረሰ ነው ዶቼ። አሁን ብናወጣው ይቻላል። ዶቼ ቺክናችን በዚህ መልኩ ደረሰ። አወጣ ነው ማለት ነው። አያችሁ እንደሚሆነው ያው አሜዚንግ። ይሄ ውዶችዬ እዚህ ጋር ያው አብረን የቀመምነው ማይነስና ከቸብ አዘጋጅተናል። እዚህ ጋር እንትን አዘጋጅተናል። ከስ እዚህ ጋር ጁባን ስላይስ አዘጋጅተናል። እዚህ ጋር ዳቦ አዘጋጅተናል። እዚህ ጋር ደግሞ ቺክን አብረን የጠበስነው ቺክን አዘጋጅተናል ማለት ነው። አሁን እንግዲህ ምን እናደርጋለን? ዳቦ እናደርግና ይህንን በቢላ እንተለትለውና ከዛን አብረን እንሰራለን ማለት ነው። ይሄ ውዶችዬ ዳቦውን በእንደዚህ መልኩ ቆርጬዋለሁኝ፣ መሀሉን አውጥቼዋለሁ ማለት ነው። አሁን ማድረግ ያለብን ምንድነው? ማይነስ ይመስለኛል ውዶቼ። ማይነሱን ቀጠን ያደረኩት ምንድነው? የመከለል ውሃ አድርጌበት ነው። እሺ ቪዲዮ ላይ አላስገባሁትም፣ ግን ሳላርገው አሳያችኋለሁ። መከለል ተጠቀሙ፣ ለጣሙም የሆነ ቆምጠር ያደርገዋል። ይሄን ታደረኩ በኋላ ቀጣይ ምንድነው የማደርገው? ከስ አደርጋለሁ፣ ቅጣል ማለት ነው። ጎመን፣ ጥቅል ጎመን ብቆራረጡትም ብትሸክሉትም ምንም ችግር የለውም፣ እሱ ችግር የለበትም ማለት ነው። ናው ቺክን ወደ ዶሮ እንሄዳለን። ዶሮ እንደዚህ እናደርጋለን። ዶሮ እንደዚህ ካደረግን በኋላ አንድ ዶሮ ልጨምር እስኪ በደንብ አድርጌ እንድበላ። ሆዳ ማይጣት። ከዛን ወደ ጁበናችን እንሄዳለን ማለት ነው። ጁበን አንድ ብቻ ነው ያዘጋጀሁት ውዶች፣ ምክንያቱም ለአንድ ዳቦ አንድ ጁበን በቂ ነው ብዬ ስላሰብኩ። 2-3 ሳረግንማ የት ልንኖር ነው እንዴ? በዚህ ኑሮ ውድነት መዳምዬ ታንከሳክሰኝ እንዴ? እናንተ ታንከሳክሰኝ እንዴ ብዬ እኮ ነው ማሮቼ፣ ፍቅሮቼ። ለእሱ አስቤ ነው እኔ 3-4ም ቺስ ቢሆን ችግር የለብኝም፣ ቺስ እወዳለሁ። እና እንደዚህ አደረግን ማለት ነው። ና ተፈለጋችሁ እዚህ ጋር ለዲኮሬሽን ምናምን ያምራል ማለት ነው ማድረግ ትችላላችሁ። አያችሁታ? በጣም የሚመች ምግብ ነው። ቀለል ያለ ምግብ፣ ያኔ የሚካበድ አይደለም። ደቂቃ ሰከንድ የሚፈጅ ምግብ አይደለም። እውነት ይሄን ነው። እንደዚህ እየሰራችሁ ወደ ቤት ውስጥ ምንም ነገር ካለ ይሄ ቺክን ፍራይ ፍሬዘር ውስጥ ካለ ይሄንን እያቀረባችሁ ብሉ። እዩት እንዴት አባቱ እንደሚያምር አያችሁታ? ይሄንን ይዞ መጉመር ነው። ከዛም በኋላ ጥያቄ የለውም። ይሄ የቀረውን ደግሞ እናስብበታለን። እንሰምታችኋል። ቀስ እያልን እንበለዋለን ማለት ነው። በሆነች ሳህን ላይ እናደርግና በቃ ላይናችን የምታምራን ሳህን ላይ አድርገን ከዛን ይበላል። እዩት እስኪ ስታምር ነው ያት ይበላል። ከዛ ይሄንን ይሄው እዚህ ጋር ማለት ነው እንደዚህ እያጣቀስ ነው ማለት ነው። ይኖዛት አያችሁታ? ሲያምር ዋው! አሜዚንግ ሙያ ከሪሙ ዩቲዩብ ውዶቼ፣ ስወዳችሁ ሳፈቅራችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እባካችሁ። እኔ ሁልጊዜ እለምናችኋለሁ፣ ግን እናንተ ግን ላይክ አታደርጉኝም። ላይቭ ላይ ገባለሁ ትመጣላችሁ፣ ግን ላይክ አታደርጉልኝም፣ አትጫወቱም፣ ኮመንት አትጥፉም። ለምንድን ነው? እባካችሁ ስብሳችን እንደግ። ምን ችግር አለው? የምሬን ነው። ለምሳሌ አሁን ሌላ ታዋቂ ሰው ቢሆን ማለት ነው እዛ ስር ሄደን ስንላላጥ እንገኛለን። አላስፈላጊ ኮመንቶች እንጥፋለን፣ አላስፈላጊ ወሬዎች ልናወራ እንችላለን፣ ብዙ ነገር። ላኪን ግን አንድ ሰው ደግሞ
የመዳም ቅመም ተነስታ አሳድጉኝ ብላ ስትመጣ በቃ የምንሮጠው እዛ ድራማው ላይ ነው። ለምን እንደዚህ ይሆናል? ለምን ይች ልጅስ ብናሳድጋት? ይች ልጅስ የኛ እህት አይደለች? የኛ ወገን አይደለች? በተለይ ሰው ሀገር ላይ እየተንከራተተች ብዙ ነገር እያሳለፈች ሁሉ ነገር እየተፈራረቀባት ብናሳድጋ ምን ችግር አለው? እና ሰው ወሬ ያላበዛባችሁ ምን ወዶች፣ ላይክ ሼር ሰብስክራይብ ማድረጋችሁን በድጋሚ እንዳትረሱ። እና አብረን ቁርሳችንን እንበላለን። ሻይ እናፈላለን። ገና ሻይ ነው ቤፕሲ ነው ግን በዚህ ጋር የሚጠጣው ቤፕሲ ወይ ሰበናፕ ወይም ቤፕሲ ወይም ሚሪንዳ ነገር አቀርባለሁኝ። ግን ሻይ አይቀርም። ሻይ እጠጣለሁ እንዴ ወይ ነው ሻይ ቀልድማ የለም እኔ ጋራ ሻይ እንጠጣለሁ። እና እንደዛ ነው እላችኋለሁ ወዶቼ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።